36 ጥያቄ ቁጥር 36 እንሄዳለን። What was the primary reason for the decline of the Aksumite kingdom? A. Invasion by European powers. B. Environmental degradation and shifts in trade routes. C. Conversion to Islam. D. Internal political stability. ለአክሱም መውደቅ ፕራይመሪ ሪዝኑ ምን ነበረ? አክሱም የወደቀበት ኢንቫይሮንመንታል ዲግራዴሽን፣ ሽፍት ኢን ትሬድ ሩትስ ቢ ላይ ያለው ነበረ። ሌሎቹ አይደሉም። ለምሳሌ ኢንቬዥን በአውሮፓውያን ፓወር አውሮፓውያን መተው ወረውታል እንዴ? አክሱምን አልወረሩትም። ወደ እስላም መቀየርም አይደለም። ኢንተርናል ፖለቲካል ስታቢሊቲ ቢኖርም ዋነኛው መውደቁ ግን የኢንቫይሮንመንታል ዲግራዴሽን ባይ ኔቸርም ባይ ሂውማንም ኢንቫይሮንመንታሉ ተራቅቶ ስለነበረ አክሱም ወድቋል። እንዲሁ የትሬድ ሮቱ ወይም ደግሞ የንግድ ወደቡ ተቀይሮበት ነበረ። በዛ ምክንያት ሀብት ማሰባሰብ ስላልቻለ መውደቅ ችሏል ማለት ነው። Question number 37 What is the main reason Zagwe dynasty came to end? የዛግዌ ዳይናስቲ ወይም አሁን ላሊበላ ያለችበት ብለናል። ለሱ መውደቅ ምክንያቱ ምንድነው? A. War B. Poor leadership C. Famine D. Decline። ንየው ዋር አይደለም ለላሊበላ ምንም ዋር ዜሮ ነው። ዋር የሚባል አይደለም። ፑር ሊደርሺፕ ኖ። ሲ ፋሚን ድርቅ አልነበረም። ዲክላይን ነው ባጭሩ። ማለት ቀስ በቀስ ዲክላይን እያደረገች መሄዷ ሲ ማለት ነው። ቀስ በቀስ ዲክላይን እያደረገ ሂዶ ነው የወደቀው። ግራጁዋል ዊኪኒንግ ነው። ጀስት ቀስ ብሎ እንትን እያለ ኋላ በሶሎሞኒክ ዳይናስቲ ኪንግ ሶሎሞን ተተካ ማለት ነው። Question number 38 The region which is located in the southern and southwestern region are what characteristics? በሳውዝ እና ሳውዝ ዌስተርን ደቡብና ደቡብ ምዕራብ የሚገኙት ሪጅኖች በምንድን ነው ካራክተራቸው የሚወክሉት ባህሪ ኮመን የሚያደርጋቸው ነገር አለ? A. Small and localized kingdom B. Industrial kingdom C. Monolithic religious kingdom D. Large empires A. Small and localized kingdom ነው መልሱ። በአጠቃላይ እነዚህ ደቡብና ደቡብ ምዕራብ አካባቢ የሚገኙት በጣም ትንሽ ናቸው። ሎካላይዝድ የሆነ ኪንግደም ነው ያላቸው። ኢንዱስትሪያል አይደሉም፣ ሞኖሊቲክ አይደሉም፣ ላርጅ ኢምፓየርም አልነበራቸውም። Question number 39 Where was the Sultanate of Ifat primarily located? ኢፋት የመጀመሪያው መገኛው የት ነበረ? A. South Ethiopia B. Central Ethiopia C. Eastern Ethiopia and parts of present day Djibouti and Somali D. Western Ethiopia ኢፋት የሚገኘው የት ነበረ? ሳውዝ ኢትዮጵያ አይደለም፣ ሴንትራል ኢትዮጵያም አይደለም፣ ኢስተርን ኢትዮጵያ ነው። ምስራቅ ኢትዮጵያና ዛሬ ጅቡቲ ሶማሊያ አካባቢ የምትገኘው አካባቢ ማለት ነው። እዛ ይኖር ነበር በምስራቅ ኢትዮጵያ። Question number 40 Which one of the following sultanate was known for its conflict with the Christianity kingdom of Abyssinia? የትኛው ሱልጣኔት ነው ከክርስቲያን ኪንግደም አቢሲኒያ ከሚባለው በጣም ግጭት የነበረው ምንጊዜም ሲጣላ የነበረ ማለት ነው? A. ባሊ B. ዳዋሮ C. ኢፋት D. ሃዲያ ኢፋቶች በከፍተኛ ሁኔታ ጸብ ነበር አይደል? በከፍተኛ ሁኔታ ጸብ ነበር ኢፋቶች ጋር። ኢፋት ነው መልሱ። Question number 41 Who was a prominent leader in the Adar Sultanate known for leading campaigns against Abyssinia? Who was a prominent leader in the Adar Sultanate known for leading campaign against Abyssinia? አዳር ሱልጣኔትን ሲመራ የነበረው ፕሮሚኔንት ሌደር ማን ይባል ነበረ? በቃ አቢሲኒያን በመቃረን ደግሞ በጣም ይታወቁ ነበር። A. ሚኒሊክ ዘ ፈርስት B. አህመድ ኢብራሂም አልጋዚ ወይም አህመድ ግራኝ C. ዘርዓ ያዕቆብ D. ቴዎድሮስ ዘ ሰከንድ ይላል። አህመድ ግራኝ ወይም ደግሞ አህመድ ኢብራሂም አልጋዚ ሲባል የነበረው ሌደር ነበር ማለት ነው። 42 The Oromo people originated from ኦሮሞ people originate ያደረገው የት ነው? A. Northern Highlands of Ethiopia B. Southern parts of Ethiopia C. Coastal region of Somalia D. Deserts of Eritrea የት ነው? Southern parts of Ethiopia ነው። የኦሮሞ መነሻው Southern parts of Ethiopia ወይም ደቡብ አካባቢ ነው። በደቡብ ኢትዮጵያ ማለት ነው። ደቡብ ኢትዮጵያ ነው
መነሻቸው እንደው ኢትዮጵያ አድርገው ነው የተንቀሳቀሱት ያኔ የፍልሰታቸው እንኳ ብናይ ማለት ነው። ዋት ኢዝ ዘ ገዳ ሲስተም? ኤ ፎርም ኦፍ ኢስላሚክ ሎ፣ ቢ ሲስተም ኦፍ ራይቲንግ፣ ሲ ትራዲሽናል ኦሮሞ ሲስተም ኦፍ ገቨርናንስ ኤንድ ሶሻል ኦርጋናይዜሽን፣ ዲ ታይፕ ኦፍ ፋርሚንግ ቴክኒክ። ገዳ ሲስተም ምንድነው? ትራዲሽናል የሆነ ኦሮሞ ሲስተም ኢን ገቨርናንስ አዝ ዌል አስ ሶሻል ኦርጋናይዜሽን፣ እርስ በርሳቸው የሚታረቁበት ከህግ በላይ ደግሞ የሚመሩበት ገዳ ሲስተም እየተባለ ነው የሚጠራው። 44 ዋት አር ዘ 6 ሙስሊም ሱልጣኔትስ? ኤ ፑንት፣ ዳማት፣ አክሱም፣ ዛጉዌ፣ ቢ ሸዋ፣ ሀዲያ፣ ፋታገር፣ ባሊ፣ ይፋት፣ ዳዋሮ፣ ሲ ቢዛሞ፣ ዳሞት፣ ኢናሪያ፣ ጋፋት፣ ዲ ማሊ፣ ሶንጋይ፣ ጋና ነው ናቸው። ያው 6 የሆኑትም እንዳጋጣሚ እነዚህ ናቸው መሰለኝ። ሸዋ፣ ሀዲያ፣ ፋታጋር፣ ባሊ፣ ይፋት ኤንድ ዳዋሮ። በእርግጥ ዘ 6 ነው የሚለው ግን እነዚህ ሙሉዎቹ 6 ሙስሊም ሱልጣኔት ናቸው። ግን ከ6 በላይ ናቸው አይደል? 1 2 3 4 5 6 ናቸው። 6 ናቸው። እነዚህ 6ቱ የሙስሊም ሱልጣኔት ናቸው ማለት ነው። 45 ኢን ገዳ ሲስተም ዘ ትራንዚሽን ኦፍ ፓወር ሃፕን ኢን ዋት ይርስ? በገዳ ሲስተም ትራንዚሽን የሚባለው መቼ ነው? በየ8 ዓመቱ ነው የሚካሄደው። በየ8 ዓመቱ የሽግግር እንትን ያካሂዳሉ። ወይም ደግሞ ለ8 ዓመት ሌደሩ ሰርቭ ካደረገ በኋላ ያው ጀስት ፓወር ፓስ ከመሆኑ በፊት ኒው ግሩፕ ይመጣና ይሰየማል ማለት ነው። ሩቲን አለው። ይህም ፌርነስን ለማረጋገጥ እንትን ያለ ነው፣ ሚዛናዊነት ነው። 46 which area mainly ሀዲያ were located? ሀዲያዎች የት ነበር የሚገኙት? ኤ near the አዋሽ ሪቨር፣ ቢ near the ሬድ ሪቨር፣ ሲ near the great rift valley፣ ዲ ነን። near the አዋሽ ሪቨር ያለው ነው አይደለ? ብዙ ጊዜ እነዚህ ሀዲያዎች አዋሽ ሪቨር አጠገብ አካባቢ የነበሩ ናቸው። ቢ ኒር ዘ ሬድ ሲ ሬድ ሲ አካባቢ ቀይ ባህር የነበሩ ናቸው። ሲ ኒር ዘ ግሬት ሪፍት ቫሊ ስምጥ ሸለቆ አካባቢ ያገኙ ናቸው። ዲነን ይላል። ሀዲያዎች ሲገኙ በጣም የሚገኙበት ቦታ ቢባል ሪፍት ቫሊ አካባቢ ነው። ሲ ሪፍት ቫሊ አካባቢ ወይም ደግሞ ስምጥ ሸለቆ አካባቢ ነው። ሀዲያ ፒፕል ማለት ነው። ፕራይመሪ ሴትል ያደረጉት እዛ አካባቢ ነው። ሮሽ ነምበር 47 what does the jihad means? ጂሃድ ምንድን ነው? ስትረግል፣ ፋይት፣ ዋር፣ ሙቭመንት። ጂሃድ ማለት ስትረግል ነው። ስትረግል ማለት ነው። question number 48 what is the major contribution to the Ethiopian region from 70 to 90th century? major contribution ለኢትዮጵያ ከ17ኛው ሴንቸሪ እስከ 19ኛው ሴንቸሪ ከፍተኛ ኮንትሪቢዩሽን ያደረገው ማን ነው? ኤ ኦሮሞ ኤክስፓንሽን፣ ቢ ዘ ኤክስፓንሽን ኦፍ ኢስላም፣ ሲ ዋር፣ ዲ ኮንስትራክሽን። ኦሮሞ ኤክስፓንሽን ነው ከፍተኛ እንትን ነበረው ለኢትዮጵያ ኮንትሪቢዩሽን ነበረው ያኔ ምን ማድረጋቸው በሙቭመንታቸው ማለት። 49 ቢፎር አህመድ አልጋዚ who were leading ኢትዮጵያ? ግራኝ አህመድ አልጋዚ ከመምጣቱ በፊት ማን ነበር ኢትዮጵያ የሚመራት? ዛጉዌ፣ አክሱም፣ ሶሎማቲክ፣ ኦቶማንስ። ማን ነው? ሶሎሞኒክ ነበረ። እሱ ከመምጣቱ በፊት ሶሎሞኒክ ግዛት ነበረ። ዘን ወይም ደግሞ ዛሬ ትግሬ ውስጥ ማለት ነው። እሱ ከመጣ በኋላ ግራኝ አህመድ መምራት ማለት ነው። ኮሽን ነምበር 50 what does the term ሪናሻንስ mean? ሪናሳንስ ሪናሻንስ የሚባለው ምን ማለት ነው? ሪቮሉሽን፣ ሪፎርሜሽን፣ ሪቨርስ፣ ኢንላይትመንት ምን ማለት ነው? ሪቨርስ ማለት ነው በእነሱ ህግ እንደገና መወለድ። ፈረንሳይ ወርድ ነው ቃሉ ባይዘው። ይሄ ሶርሱ ፍራንስ ነው፣ የፈረንሳይ ወርድ ነው እና ሪቨርስ ማለት ነው። ሊትራሊ እንደዛ ነው። ካልቸራል ነው ማለት በባህል ነው ዝም ብሎ የፈጠሩት። ኮሽን ነምበር 51 which one of the following figure is not associated with the Renaissance? A ሊዮናርዶ ዲቫንቺ፣ ቢ ማይክላንጅሎ፣ ሲ ማርቲን ሉተር፣ ዲ ራፋኤል። ማን ነው ኖት አሶሲየትድ with the Renaissance?
ከዚህ ጋር የማይሄደው የትኛው ነው? ሬናሳንስ ድጋሚ መወለድ ጋር የማይሄደው ማርቲን ሉተር ሲ ነው መልሱ። ይሄ 51ኛው ሲ ነው። ለምን መሰላችሁ? እነዚህ እነ ሊዮናርዶ ዳቪንቺ፣ ማይክል አንጀሎ፣ ራፋኤል እነዚህ በሙሉ ሪናሳንስ ነበሩ። አርቲስት ናቸው እንደምናውቃቸው ነበሩ። ማርቲን ሉተር ግን ሪሊጂየስ ሪፎርመር ነበረ ያኔ፣ ማለት እንደገና ሪፎርም የማድረግ እሱም የማን መስራች ነው? ያው የአሁኑ ፕሮቴስታንት መስራች ስለነበረ ማለት ነው። which enlightenment thinker advocated for the separation of powers in government? የትኛው ኤንላይትመንት ነው የሰፓሬሽን ኦፍ ፓወር ኢን ገቨርንመንት ወይም ደግሞ የመንግስትና መለየት፣ ሰፓሬሽን ኦፍ ፓወርስ ኢን ገቨርንመንት ማለት ይከፋፈል፣ እንደዚህ እንትን ስልጣን ለሁሉም ሰው ይሰጥ አይነት ማለት ነው። ይህን ያመጣው ማን ነው? ጆን ሎክ፣ ጄን ጃኩስ፣ ሲ ባሮን ዲ ሞንትስኪዮ፣ ዲ ቶማስ ሆብስ። የትኛው ነው? 52ኛ ላይ ማንኛው ነው? ሲ ላይ ያለው ሲ ባሮን ዲ። እንግዲህ ይሄ the idea of government power should be divided into branches፣ ወደ ብራንች ይከፋፈል ብሎ ያመጣው ይሄ ነበሩ። ዛሬ የምንመራበት ገቨርንመንት 3 ክፍል አለው አይደለ? ሌጂስሌቲቭ፣ ኤክስኪዩቲቭ እና ጁዲሻሪ ተብሎ ማለት ነው። ይሄን እንትን አይዲያ ያመጣው ለዛ ነው፣ to prevent confusion፣ ያው አምቢያስ እንዳይፈጠር በሚል ማለት ነው። 53 the age of exploration was driven by the age of exploration: a desire for religious conversion, b search for new trade route and resource, c scientific curiosity, d political stability። b search for new trade route and resource። age of exploration ማለት ያሰሳ ጊዜ፣ ያሰሳ እድሜ ሲባል የነበረው በአጠቃላይ ሰርች ፎር ኒው ትሬድ ነው። አዲስ ትሬድ ሲፈልጉበት የነበረውና ሪሶርስም ሲያመጡበት የነበረው በተለይ አውሮፓውያን አፍሪካን የበዘበዙበት ጊዜ ማለት ነው። The Columbian Exchange refers to a the exchange of good idea disease between old world and new world, b the exchange of ambassador between Spain and Portugal, c the agreement to divide the new world between Spain and Portugal ይላል። ኤ ላይ ያለው ነው መልሱ። ኮሎምቢያን ኤክስቼንጅ ማለት ባጭሩ ጉድ አይዲያ ያው ዲዚዝም ቢሆን እንዲሁም ከአንዱ ወደ ሌላኛው ኤክስቼንጅ መሆን። So this is Columbian Exchange. Question number 54. What was the major consequence of the Industrial Revolution? የኢንዱስትሪያል ሬቮሉሽን ሜጀር ኮንሲኩዌንሱ ምንድን ነው? ዲክሪዝድ አርባናይዜሽን፣ ኢንክሪዝ አግሪካልቸር ፕሮዳክሽን፣ ራይዝ ኦፍ ፋክተሪ ሲስተም ኤንድ አርባናይዜሽን፣ ዲክላይን ኢን ኢንተርናሽናል ትሬድ። የኢንዱስትሪያል ሪቮሉሽን መከሰት ዋና ኮንሲኩዌንሱ ምንድን ነው? ያው ሬይዝ ኦፍ ፋክተሪ ነው፣ የኢንዱስትሪ መስፋፋት፣ የፋክተሪዎች መስፋፋት እና አርባናይዜሽን ወይም ደግሞ የከተሜነት መስፋፋት ነበረ። Question number 50. What does the concept of humanism emphasizing during the Renaissance? ምን ነበር ሂውማኒዝም የሚለው ማለት ነው? A divine power, B military strength, C human potential and achievement, D strict obedience to church። ያው ሂውማን ፖቴንሻል ኤንድ አቺቭመንት፣ ሂውማኒዝም ማለት እሱ ነው። ሂውማን ፖቴንሻል ኤንድ አቺቭመንት ማለት ነው። Question number 57. The Protestant Reformation challenges the authority of A Holy Roman Empire, B King of England, C Catholic Church, D Scientific Community። የፕሮቴስታንት መገንጠል ከካቶሊኮች ማን ነው ቻሌንጅ ያደረገው? ካቶሊኮችን ነው። ካቶሊኮችን ቻሌንጅ አድርጓል። ያው ማርቲን ሉተር ተገንጥሎ ከወጣ በኋላ ካቶሊክ ቸርች መከፈል ዲቫይድ መሆን ጀመረች ማለት ነው። Question number 58. The triangular trade involved the exchange of goods between A Europe, Asia and the America,
ቢ ኤሮፕ አፍሪካ ኤንድ ኤዥያ፣ ሲ ኤሮፕ አፍሪካ ኤንድ ዘ አሜሪካስ፣ ዲ ኖርዝ አሜሪካ ሳውዝ አሜሪካ ኤንድ አፍሪካ። ትሪያንጉላር ትሬድ ከስሙ እንደሚነግረን 3 ሀገሮች መሳተፍ አለባቸው ትሪያንጉላር ለመባል ማለት ነው። ስለዚህ እነሱ እነማን ናቸው? እንደ አህጉር ነው አይደለ? አውሮፓ አንዷ ነች እንደምናስታውሳት፣ አፍሪካ አንዷ ነች፣ አሜሪካ ሌላኛዋ ነች። ይሄ ምርጫ ያዘን የምፈልገው ሲ ላይ ያለው ዩሮፕ፣ አፍሪካ ኤንድ አሜሪካስ እነዚህ ትሪያንጉላር ትሬድ የሚባለውን ፈጥረዋል ማለት ነው። ኮሽን ነምበር 59 ዋት ዋዝ ዘ ኪ ሶርስ ኦፍ ኢነርጂ ዛት ፓወር ዘ ኢንዱስትሪያል ሪቮሉሽን? የኢንዱስትሪያል ሪቮሉሽንን ኤነርጂ ፓወር ያደረገው ሶርሱ ምንድን ነው? ሶላር ፓወር፣ ዊንድ ፓወር፣ ኮል፣ ኒውክሊየር ፓወር። ኮል ነው። ከሰሎች በጣም በከፍተኛ ሁኔታ መገኘታቸውና ሌሎችም ለዚህ ምክንያት ነበሩ። Question number 60. The factory system lead to A. Decline in agriculture production, B. Rise in artisan craftsmanship, C. Increase in demand for skilled labor, D. Concentration of workers in urban center. D ነው concentration of workers in urban center። ፋክተሪ መኖሩ ወርከሮች ብዙ ጊዜ ከተማ ላይ ብቻ እንዲሆኑ አድርጓቸዋል። የአግሪካልቸር ፕሮዳክሽን ያው ዲክላይን አድርጓል፣ ግን ሜንሊ አርቲሳን ክራፍትስማንሽፕ ኢንክሪዝ አድርጓል ወይም ሬዝ አድርጓል። ይሄ አይሆንም። ዲማንድ ፎር ስኪልድ ላቦር በተለይ ምንድነው ወርከሮች አርባን ሴንተር ላይ ኮንሰንትሬት እንዲያደርጉ አድርጓል የሚለው ነው ማለት ነው። ኩዌስችን ነምበር 61 አዳም ስሚስ ዘ ዌልዝ ኦፍ ኔሽንስ አርጊውድ ኢን ፋቮር ኦፍ ኤ ካንትሊዝም፣ ቢ ኮሚዩኒዝም፣ ሲ ሶሻሊዝም፣ ዲ ፍሪ ማርኬት ካፒታሊዝም። ፍሪ ማርኬት ካፒታሊዝም ነው። አዳም ስሚዝ በጣም ከሚታወቅበት ውስጥ ፍሪ ማርኬት ካፒታሊዝም። ስሚዝ ብዙ ጊዜ አድቮኬት የሚያደርገው ኢኮኖሚክ ሲስተም ነው ፎር ኢንዲቪዥዋል በሚል ማለት ነው። ሁሉም ሰው ኢንዲቪዥዋሊ ሊድ ማድረግ አለበት፣ ሰልፍ ኢንተረስት ሊዲንግ ፕሮስፐሪቲ ፎር ዮር ሰልፍ በሚል አንተ የራስ ገንዘብ ኦነርሽፕ መሆን አለበት የሚል አይዲያ ሙሙ ሲያደርግ ነበረ ስሚዝ። ዋት ዋዝ ዘ ሜን ጎል ኦፍ ካውንተር ሪፎርሜሽን? ኤ ቱ ስፕሪድ ፕሮቴስታንቲዝምን ለማስፋፋት አይደለም። ቢ ቱ ሪፎርም ዘ ካቶሊክ ቸርች ኤንድ ስቶፕ ዘ ስፕሪድ ኦፍ ፕሮቴስታንቲዝም። ካውንተር ሪፎርሜሽን ባጭሩ ምንድነው? የፕሮቴስታንትን እምነት እንትን አድርጎ እንዳይስፋፋ አድርጎ ካቶሊክን ሪፎርም ማድረግ ነበር። ሳይንቲፊክ ሪሰርችንም አይደለም፣ ኒው ወርልድ ለመፍጠርም አይደለም። Question number 63. What does Renaissance era emphasize on human? A. Achievement, B. Political power, C. Military power, D. None. ሪናሳንስ ኤራ ኢንፋሳይዝ የሚያደርገው የትኛው ላይ ነው? አቺቭመንት ላይ ነው። አቺቭመንት ኤ ላይ ያለው መልስ ነው። Question number 64. A key cause of English ፒርጊዩስስ ሪቮሉሽን ወዝ ኮንፍሊክት ቢትዊን የእንግሊዝ ሪቮሉሽን የተከሰተው ኪ ፊቸሩ ኪ ኮዙ ምን ነበረ? ኤ ሞናርኪ ኤንድ አርቲክራሲ፣ ቢ ሞናርኪ ኤንድ ፓርሊያመንት፣ ሲ ቸርች ኤንድ ስቴት፣ ዲ ፔዛንት ኤንድ ላንድ ኦነር። እነማን ነበሩ? ሞናርኪ ኤንድ ፓርሊያመንት ነበሩ። ሞናርኪ ኤንድ ፓርሊያመንት። ኩዌስችን ነምበር 65. What document limited the power of English monarchy after the Glorious Revolution? እንግሊዝ ያኔ በጣም ከፍተኛ ሁኔታ መስፋፋት የቻለችበት ነበረ፣ ግን the document limited the power of English monarchy የእንግሊዝን ፓወር ሊሚት ያደረጋት የገደባት እንዳስፋፋ ያደረጋት አንድ ነገር ነበር። እሱ ምንድነው? ኤ ማግና ካርታ፣ ቢ ዲክላሬሽን ኦፍ ኢንዲፔንደንስ፣ ሲ ቢል ኦፍ ራይትስ፣ ዲ ናፖሊዮኒክ ኮድ። ምን ነበረ? ቢል ኦፍ ራይትስ የሚባለው ዶክመንት ነበር እንግሊዝ እንዳትስፋፋ ያደረጋት። ኩዌስችን ነምበር 66. ዋት ዋዝ ኤ ሜጀር ኮዝ ኦፍ ፍሬንች ሪቮሉሽን?
ኤ ኢኮኖሚክ ኢንኢኳሊቲ ኤንድ ሶሻል አንረስት፣ ቢ ሪሊጂየስ ዩኒፎርሚቲ፣ ሲ ስትሮንግ ኤንድ ቢኖቨለንት ሊደርሽፕ፣ ዲ ፖለቲካል ስቴቢሊቲ። ምን ነበረ? ኢኮኖሚክ ኢንኢኳሊቲ ኤንድ ሶሻል አንረስት። ይሄ በመኖሩ ምክንያት የፍሬንች ሪቮሉሽን ሊከሰት ችሏል ማለት ነው፣ የፈረንሳይ አመፅ። 67 who was the leader during the reign of terror in the French Revolution? ራይን ኦፍ ቴረር በነበረበት ጊዜ ፈረንሳይን ሲመራ የነበረው ማን ነው? ኤ ናፖሊዮን ቦናፓርት፣ ቢ ሉዊስ ማለትም፣ ሲ ማክሲሚሮ ወስፓሪ፣ ዲ ማሪ አንቶኒቲ። ማን ነው በዚህ ጊዜ የነበረው መሪ? ሲ። ኮሽ ነምበር 68 ዘ ናፖሊዮን ኮድ ወዝ፣ የናፖሊዮን ኮድ ሲባል የነበረው ሴት ኦፍ ሚሊታሪ ታክቲክ፣ ሲስተም ኦፍ ሎ፣ ታይፕ ኦፍ አርቲለሪ። ኮሽ ነምበር 68 ማለት ነው። ማነው? ሲስተም ኦፍ ሎ። ኮሽ ነምበር 69 ናፖሊዮንስ ፋይናል ዲፊት ኦከርድ አት ዘ ባትል ኦፍ ብላንክ። ናፖሊዮንስ ፋይናል ዲፊት የተደረገው የት ነበረ? 69 ኤ ትራፋልጋር፣ ቢ አውስትራሊቲዝ፣ ሲ ዋተርሎ፣ ዲ ጌቲስበርግ። የት ነበረ? ዋተርሉ የሚባለው ዋተርሉ ነበረ። ወይም ደግሞ ያኔ ለመያዝ የዋተርሎ የውሃ ህግ ዋተርሎ። ኤ ኪ ኮዝ ኦፍ አሜሪካን ዋር ኦፍ ኢንዲፔንዳንስ ወዝ፣ የአሜሪካ የኢንዲፔንዳንስ ዋር የተከሰተው ኪ ፊቸሩ ምን ነበረ? ኪ ኮዙ ኤ ሪሊጂየስ ኮንፍሊክት፣ ቢ ኢኮኖሚክ ግሪቨንስ አጌንስት ብሪቲሽ ፖሊሲ፣ ሲ ዲዛየር ቱ ስታብሊሽ ሞናርኪ፣ ዲ ዘ አቦሊሽን ኦፍ ስሌቨሪ። ምንድነው ዋነኛው ኮዙ? ኢኮኖሚክ ግሪቨንስ አጌንስት ብሪቲሽ ፖሊሲ ነበረ። አንዳንዶች አቦሊሽን ኦፍ ስሌቨሪ ነው የሚል የሆነ ቦታ አለ፣ ግን ዚ አንሰር ኢዝ ኮሽን ነምበር 71 in British, what happened in the 17th century? A. Limited the power of monarchy, B. No importance to parliament, C. Bill of Rights, D. Napoleonic Code። በ18th ሴንቸሪ በብሪቲሽ ምን ተደረገ? ኤ ሊሚትድ ፓወር ኦፍ ሞናርኪ ነበረ። ኮሽን ነምበር 73 which states were fighting in US civil war? በዩኤስ የእርስ በርስ ጦርነት ጊዜ የተዋጋው ማን ነው? ዩናይትድ ስቴትስ ኤንድ ግሬት ብሪታን፣ ኖርዝ ዩኒየኖቹ፣ ሳውዝ ደግሞ ኮንፊደንታሪ፣ ሲ ዩናይትድ ስቴትስ ኤንድ ፍራንስ፣ ዲ ኢስት ኤንድ ዌስት። ማነው ያኔ የተዋጉት? ኖርዞችና ሳውዞች ወይም ዩኒየን እና ኮንፊደንሳሪ የምንላቸው ማለት ነው። ቢ ላይ ያሉት ኮሽን ነምበር 74 what was the main reason for war between British and America? አሜሪካ እና ብሪቲሽ ለምን ነበረ ዋር እንትን ያሉት? ኤ ሪሶርስ፣ ቢ ፍሪደም፣ ሲ ታክስ፣ ዲ ፖለቲክስ። ነበረ ታክስ ነበረ። በታክስ ምክንያት ከፍተኛ ታክስ በመጣሉ ምክንያት ብሪቲሽ ዋር ተከስቷል። ኮሽን ነምበር 75 in US civil war what was the south state called? ሳውዞቹ ምን ይባሉ ነበረ? ላይ ምርጫውን 73ኛ ላይ አይተነዋል። ግሬት ብሪታን፣ ዩኒየን፣ ኮንፊደንታሪ፣ ፍሬንች ምን ይባሉ ነበረ? ዩኒየን ይባሉ ነበረ። ላይ ማለት ኮንፊደንሳሪ ይባሉ ነበረ። ኮንፊደራሲ፣ ሲ ኮንፊደራሲ። 76 who wrote the Declaration of Independence? ጆርጅ ዋሽንግተን፣ ቤንጃሚን ፍራንክሊን፣ ቶማስ ጄፈርሰን፣ ጆን አዳምስ። ዲክላሬሽን ኦፍ ኢንዲፔንደንሲ ዲክሌር ያደረገው ወይም ደግሞ የጻፈው ማንኛው ነው? ቶማስ ጄፈርሰን፣ ሲ። which was the most important factor to the US to become one powerful state? ዩኤስን አሁን ባለንበት ዘመን ፓወርፉል ስቴት እንድትሆን ያደረጋት ኤ ዋር፣ ቢ ላንድ፣ ሲ ናቹራል ሪሶርስ፣ ዲ አግሪካልቸር። ናቹራል ሪሶርስ ነው። ከፍተኛ የሆነ የናቹራል ሪሶርስ መጠን መኖር ነው። 78 which was the following is an example of positive nationalism? ፖዚቲቭ ናሽናሊዝም ኤግዛምፕሉ ምንድን ነው? ኤ ዜኖፊያ ኤንድ ዲስክሪሚኔሽን አጌንስት ኢሚግራንት፣ ቢ ፕሮሞቲንግ ናሽናል ዩኒቲ ኤንድ ካልቸራል ፕራይድ፣ ሲ አግሬሲቭ ኤክስፓንሽኒዝም ኤንድ ኮንከስት፣ ዲ ኦፕሬሽን ኦፍ ማይኖሪቲ ግሩፕ ዊዝን ኔሽን። የትኛው ነው? ፕሮሞቲንግ ናሽናል ዩኒቲ ኤንድ ካልቸራል ፕራይድ
ቢ። ኮሽን ነምበር 79 ዘ ዩኒፊኬሽን ኦፍ ኢታሊ ዋዝ ኮምፕሊትድ። መቼ ነው ኢጣሊ ኮምፕሊትድ ሆና የጨረሰችው? 1871 ነበረ። 1871 ኤ ኪ ፊገር ኢን ዘ ዩኒፊኬሽን ኦፍ ጀርመኒ ዋዝ። ለጀርመን አንድ መሆን ተከፋፍላ የነበረች ጀርመን አንድ መሆን ኪ ፊገሯ ማን ነው? ሰውየው ያኔ በጣም ብዙ ዋጋ ከፍሎ ጀርመንን ወደ አንድ ያመጣት ሰው። መቼም ዛሬ በጀርመኖች ምንጊዜም እየተወሳ ይኖራል። ሁወዝ ነው ኦቶ ቮን ቢስማርክ ይባላል። ኦቶ ቮን ቢስማርክ ቢ ላይ ያለው ማለት ነው። ታንኪዩ